ሰላም ውድ የዩቲዩብ ማት ኤንድ ሳይንስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ስለ ሪሌሽን እና ስለ ፋንክሽን እናያለን። በዋነኛነት የምናየው ስለ ሪሌሽን እና ስለ ፋንክሽን ነው። ግራፎቹን እና እንዴት አድርገን ሪሌሽኖችን አናላይዝ እንደምናደርግ እናያለን። ፋይንድ ፋንክሽናል ቫልዩስ፣ እንዴት ፋንክሽናል ቫልዩችን እንደምናገኝ እናያለን። መጨረሻ ላይ እነኚህን የተወሰኑ ቮካቡላሪዎችን በዚህ ቪዲዮ የምናያቸው ይሆናል። ስለ ኦርደርድ ፔር፣ ስለ ካርቴሺያን ኮኦርዲኔት፣ ስለ ፕሌን፣ ስለ ኳድራንት፣ ሪሌሽን፣ ዶሜን፣ ሬንጅ፣ ፋንክሽን፣ ማፒንግ፣ ዋን ቱ ዋን ፋንክሽን፣ ቨርቲካል ላይን ቴስት፣ ኢንዲፔንደንት ዲፔንደንት ቫሪያብል እና ፋንክሽናል ኖቴሽኖችን እና ሌሎችም እዚህ ያጠቀስኳቸውን ነገሮች በዚህ ቪዲዮ የምናይ ይሆናል። ሪሌሽንን ኦርደርድ ፔርን ዲፋይን ከማድረግ እንጀምራለን። ምንድነው ኦርደርድ ፔር የሚለውን ማለት ነው። This table shows the average lifetime and maximum lifetime for some animals. እዚህ ጋር የምታዩት ቴብል የአንዳንድ እንስሳቶችን አቨሬጅ ላይፍ ታይም እና ማክሲመም ላይፍ ታይም ይነግረናል። ለምሳሌ የድመትን እዚህ ጋር ካየን ድመት በአቨሬጅ 12 ዓመት ትኖራለች። ማክሲመም ግን የተመዘገበው ሪኮርድ 28 ዓመት ነው አንድ ድመት የሚኖረው። እንደዚሁ ካው፣ ዲር፣ ዶግ፣ ሆርስ እዚሁ እንደምታዩት አቨሬጅ እና ማክሲመም ምን ያህል ዓመት እንደሚኖሩ ተጠቅሶላቸዋል። ለምሳሌ ውሻ 12 ዓመት በአቨሬጅ ይኖራል፣ ማክሲመም እስከ 20 ዓመት ነው የሚኖረው። The data can also be represented as ordered pairs. ይህንን ዳታ ወስደን በኦርደርድ ፔር እናስቀምጣለን። በኦርደርድ ፔር ሲቀመጥ እንደዚህ ይሆናል ማለት ነው። እዚህ ጋር የምታዩት የመጀመሪያው ቫልዩ አቨሬጅ ቫልዩ ነው። ሁለተኛ ላይ ያሉት ቫልዩ ደግሞ ማክሲመም ቫልዩ ነው የእያንዳንዱ እንስሳ ማለት ነው። እዚህ ጋር የፈረስ 20 ዓመት አቨሬጅ፣ ማክሲመም ደግሞ 50 ዓመት ማለት ነው። እዚህ ጋር የምታዩት በዚህ መንገድ ማስቀመጥ ኦርደርድ ፔር ይባላል ማለት ነው። እነዚህ አሁን ኦርደርድ ፔሮች ናቸው። ኦርደርድ የተባለበት ምክንያት ራንደም ላይ አይደለም ዝም ብሎ የተቀመጠው። እያንዳንዱ ፔር ወይም እያንዳንዱ ፔር ማለት ሁለት ማለት ነው። ሁለት ቫልዩዎችን ይዛል እያንዳንዱ እና የመጀመሪያው ቫልዩ አቨሬጅ ላይፍ ታይም ነው። ሁለተኛው ቫልዩ ደግሞ ማክሲመም ላይፍ ታይም ነው። የሁሉም ተመሳሳይ ስለሆነ ኦርደርድ ነው ማለት ነው። እዚህ ራንደም ላይ አይደለም የተቀመጠው፣ ኦርደርድ ነው። የመጀመሪያው የሚነግረን ነገር አለ፣ ሁለተኛው የሚነግረን ነገር አለ በሁሉም ፔር ላይ ማለት ነው። You can graph the ordered pairs below on a coordinate system with two axes. coordinate system ማለት ያው እንደምታውቁት ኤክስ ዋይ ፕሌን ማለት ነው። እዚህ ጋር የኤክስ ቫልዩዎችን ይነግረናል፣ እዚህ ጋር ደግሞ የዋይ ቫልዩዎችን ይነግረናል። እዚህ ጋር ፖዚቲቭ ቫልዩዎችን ብቻ እየተጠቀምነው፣ ግን ያው እንደምታውቁት ኤክስ ዋይ ፕሌን ኔጌቲቭ ቫልዩዎችም አሉት። ኤክስም ኔጌቲቭ አለው፣ ዋይም ኔጌቲቭ አለው። ያው እዚህ ጋር ያሉት ቫልዩዎች ፖዚቲቭ ብቻ ስለሆኑ አንደኛውን ብቻ ነው የወሰድነው፣ ፖዚቲቭን ፕሌን ብቻ ነው እዚህ ጋር የወሰድነው። በዚህ መሰረት እንደዚህ በግራፍ ወይም ደግሞ በኮኦርዲኔት ሲስተም እነዚህን ኦርደርድ ፔሮች ሪፕሬዘንት ልናደርጋቸው እንችላለን። Remember, each point in the coordinate plane can be named by exactly one ordered pair, and that every ordered pair names exactly one point in the coordinate plane. እዚህ ጋር የምታዩት እያንዳንዱ ነጥብ በዚህ ኮኦርዲኔት ፕሌን ላይ አንድ ቦታ ነው የሚገልጸው። ለምሳሌ ይሄኛው 2050 ይሄኛው ፖይንት በዚህ ኮኦርዲኔት ፕሌን ላይ አንድ ቦታ ነው ሪፕሬዘንት የሚያደርገው። ከአንድ ቦታ በላይ አይደለም ሪፕሬዘንት የሚያደርገው። ስለዚህ አንደኛውን ቫልዩ ከወሰድን ይሄኛው ፖይንት በዚህ ኮኦርዲኔት ፕሌን ላይ አንድን ቦታ ብቻ ነው ስፔሲፊካሊ ሊገልጽልን የሚችለው ማለት ነው። The graph of this data lies in only one part of the Cartesian coordinate plane, the part with all positive numbers. እዚህ ጋር የምታዩት የተጠቀሰው ኮኦርዲኔት ሲስተም ፖዚቲቭ ሳይዱን ብቻ ነው ሪፕሬዘንት የሚያደርገው፣ ኔጌቲቭ ሳይዱን ሪፕሬዘንት አያደርግም። ከስም ያሉን ቫልዩስ ፖዚቲቭ ብቻ ስለሆኑ ማለት ነው። The Cartesian coordinate system is composed of x axis ወይም horizontal የምንለው የካርቴሺያን ሲስተማችን x axis አለው ወይም horizontal ላይናችን ይሄኛው ማለት ነው x axis ነው። እንደገና ደግሞ y axis አለው። እዚህ ጋር vertical ላይኑ y axis-ን ሪፕሬዘንት ያደርጋል። which meet at the origin 0 and divide the plane into 4 quadrants. እዚህ ጋር የምታዩት ሁለቱ አክሲሶች x እና y axis ሚት የሚያደርጉት የሚገናኙት ፖይንት 0 ላይ ነው። ይሄኛውም ኦሪጂን እንለዋለን።
You can tell which quadrant a point is by looking at the sign of each coordinate of the point. ስለዚህ ይህ የምታዩት ሆሪዞንታል እና ቨርቲካል ላይን አራት ቦታ ይከፍለዋል። እነኚህን አራቱን ኳድራንት እንላቸዋለን። የመጀመሪያው ኳድራንት፣ ሁለተኛው፣ ሶስተኛው፣ አራተኛው ኳድራንት ብለን አራት ቦታ እንከፋፍላቸዋለን። መሀል ላይ ያለው ኦሪጂናችን ነው 0 ላይ የሚገኘው ማለት ነው። እዚህ ጋር የምታዩት ፖዚቲቭ ኔጌቲቭ ሳይኖች አሉ። እነዚህ ሳይኖች በእያንዳንዱ ኳድራንት ላይ ምን አይነት ቫልዩዎችን የኤክስ ቫልዩ ምን እንደሚሆንና የዋይ ቫልዩ ምን እንደሚሆን ነው የሚነግሩን ማለት ነው። ለምሳሌ ይሄኛው የመጀመሪያው ኳድራንት ላይ የኤክስ ቫልዩ ፖዚቲቭ ነው፣ የዋይ ቫልዩም ፖዚቲቭ ነው ማለት ነው። ሁለተኛው ኳድራንት ላይ እንደዚሁ የኤክስ ቫልዩ ኔጌቲቭ ነው፣ የዋይ ቫልዩ ግን ፖዚቲቭ ይሆናል ማለት ነው። ሶስተኛ ኳድራንት ላይ የኤክስ ቫልዩ ኔጌቲቭ ነው፣ የዋይ ቫልዩ ኔጌቲቭ ነው። አራተኛው ኳድራንት ላይ የኤክስ ቫልዩ ፖዚቲቭ ሲሆን የዋይ ቫልዩ ደግሞ ኔጌቲቭ ይሆናል ማለት ነው። the point on the two axis do not lie in any quadrant እያንዳንዱ አክሲስ ላይ ያሉ ፖይንቶችን ከወሰድን ለምሳሌ ይሄኛው ፖይንት አምስት የምትገኝበት ፖይንት ማለት ነው የኤክስ ቫልዩ 5 ነው፣ የዋይ ቫልዩ 0 ነው። ስለዚህ እቺኛውን ፖይንት ከወሰድን 5.0 ነች ማለት ነው። እና እቺኛዋ የትኛውም ኳድራንት ላይ አትገኝም። ምክንያቱም የትኛው ኳድራንት ላይ ልናደርጋት እንችላለን? የመጀመሪያው ኳድራንት ላይ ወይም አራተኛው ኳድራንት ላይ። በሁለቱም መሀል ስለሆነች አክሲስ ላይ የሚገኙ ኳድራንቶች ፖይንቶች አክሲስ ላይ የሚገኙ ፖይንቶች የትኛውም ኳድራንት ላይ አይደሉም ማለት ነው። ጀስት አክሲስ ላይ ብቻ ናቸው የሚገኙት። ኮንፊውዝ እንዳትሆኑ ይሄንን ነገር ያዙት። In general, any ordered pair in the coordinate plane can be written in the form of x, y. ማንኛውም ordered paiርን በዚህ ፎርም ነው የምንጽፈው ማለት ነው። x, y አድርገን በዚህ ፎርም እንጽፋለን ማለት ነው። What is a relation? Relation ምንድን ነው? A relation is a set of ordered pairs. Relation ምንለው የኦርደርድ ፔሮች ኦርደርድ ፔር ማለት እዚህ ጋር እንዳየነው ማለት ነው በx, y ፎርም የሚገለጽ ማለት ነው። ኦርደርድ ፔር ማለት የኦርደርድ ፔሮች ከአንድ በላይ ኦርደርድ ፔር ሊሆኑ ይችላሉ ስብስብ ነው። ሪሌሽን የምንለው የኦርደርድ ፔሮች ስብስብ ነው ማለት ነው። The domain of a relation is the set of all first coordinates or x coordinates from the ordered pair. የሪሌሽናችን ዶሜን የሚሆነው የመጀመሪያው ኮኦርዲኔቶች ስብስብ ነው። እዚህ ጋር እንደምታዩት ሴት ነው። ሪሌሽን ስብስብ እንደሆነ ሁሉ ዶሜንም ስብስብ ነው። ግን ዶሜን የምንለው ስብስብ የመጀመሪያው የኤክስ ኮኦርዲኔቶች የመጀመሪያው ወይም ደግሞ የኦርደርድ ፔራችን የመጀመሪያው ቫልዩዎች ስብስብ ዶሜን ይባላል ማለት ነው። The range of a relation is the set of all second coordinates or y coordinates from the ordered pairs. ሬንጅ የምንለው ደግሞ ከኦርደርድ ፔራችን ሁለተኛው ኮኦርዲኔት ወይም ደግሞ ዋይ ኮኦርዲኔት የምንለው የዋይ ቫልዩዎች ስብስብ ሴት ሬንጅ ብለን እንጠራዋለን ማለት ነው። The graph of a relation is the set of points in the coordinate plane corresponding to the ordered pairs in the relation. ግራፍ ምንለው ደግሞ የእያንዳንዱ ኦርደርድ ፔሮች ፖይንት ማለት ነው። የእነሱ ስብስብ ነው። ግን ጀስት ኤክስ ዋይ ፕሌን ላይ ወይም ካርቴሺያን ፕሌን ላይ ወይም ኮኦርዲኔት ፕሌን የምንለው ላይ ይህንን ሪፕሬዘንት ስናደርግ ግራፍ ይባላል ማለት ነው። ለምሳሌ እዚህ ጋር አንድ ሪሌሽን አለን እና የዚህን ሪሌሽን ዶሜን እና ሬንጅ እናወጣለን። እስኪ ዶሜን የምንለው ቅድም እንዳልኳችሁ የኦርደርድ ፔሮቻችን የመጀመሪያው ኮኦርዲኔት ነው ብያቸዋለሁ። የመጀመሪያ ኮኦርዲኔት ማለት ለምሳሌ የዚህኛው ኦርደርድ ፔር የመጀመሪያ ኮኦርዲኔት 2 ነው። ሁለተኛው ኮኦርዲኔት ደግሞ -6 ነው ማለት ነው። እና እንደምታዩት ከአንድ በላይ ኦርደርድ ፔሮች ነው ያሉን 1 2 3 4 5 6 ኦርደርድ ፔሮች አሉን እና ስብስብ ነው። ስብስብን ደግሞ በ9ኛ ክፍል ሂሳብ የምታስታውሱ ከሆነ ስብስብ የምንለው አንደኛ ስብስብ ለመሆን ከርሊ ብሬስ ውስጥ መግባት አለበት። እዚህ ጋር እንደምታዩት ስብስብ ለመሆን ከርሊ ብሬስ አለው። ሲቀጥል ደግሞ የተዘረዘሩት ማንኛውም ቫልዩዎች በኮማ መለያየት አለባቸው። ስለዚህ ይሄ የምናየው ስብስብ ነው ማለት ነው፣ ሴት ነው ማለት ነው። ስለዚህ ይሄ ነገር ሪሌሽን ነው። ቀደም ዲፊኒሽኑ ላይ እንዳየነው ደግሞ ሪሌሽን የምንለው የኦርደርድ ፔሮች ሴት ነው ብያቸዋለሁ፣ ስብስብ ነው ብያቸዋለሁ። እዚህ ጋር ኦርደርድ ፔሮች አሉን፣ የነዚህ ስብስብ ሪሌሽን ይባላል ማለት ነው። የዚህ ሪሌሽን ዶሜን የምንለው እያንዳንዱ ኦርደርድ ፔር የመጀመሪያው ኮኦርዲኔት ነው ብያቸዋለሁ። ስለዚህ 2 1 2 ድጋሚ 0 1 እና 3 እነዚህ ቫልዩዎች
ዶሜን ይባላሉ ማለት ነው። ስንጽፍ እዚህ ጋር ዶሜን 0 1 2 እና 3 ብለን የጻፍነው እዚህ ጋር የተደገሙ ቫልዩዎች አሉን። ለምሳሌ 2 ተደግሟል፣ 2 ጊዜ ነው ያለን። እንደዚሁ አንድም ተደግሞ ነው ያለው። ስለዚህ ዶሜን ስናወጣ ድጋሚ የተደገመ ቁጥር ካለ ድጋሚ መጻፍ አይጠበቅብንም። አንድ ጊዜ ብቻ ከጻፍን ይበቃል። አልጻፍንም። ሁለተኛ ነገር ደግሞ እዚህ ጋር እንደምታዩት በቅደም ተከተል ያስቀመጥናቸው ራንደምሊ ነው እዚህ ጋር የተቀመጡት፣ ግን ስንጽፍ በቅደም ተከተል ብናስቀምጥ ይመረጣል ማለት ነው። ሶ ዶሜናችን 0 1 2 እና 3 ይሆናል ማለት ነው። ሬንጅ የምንለው ደግሞ የእያንዳንዱ ኦርደርድ ፔር ሰከንድ ሁለተኛው ኮኦርዲኔት ነው ብያቸዋለሁ። ሶ የዚህ ሪሌሽን ሬንጅ የሚሆነው -6 4 በድጋሚ 4 0 -6 በድጋሚ 0 ማለት ነው። ሶ የተደገሙትን ትተን ያልተደገሙትን ብቻ ስንጽፍ -6 0 እና 4 የዚህ ሪሌሽን ሬንጆች ይሆናሉ ማለት ነው። ቀደም እንደነገርኳችሁ ከርሊ ብሬስ ውስጥ ነው ያለው ይሄ ሪሌሽን ማለት ነው። ሪሌሽናችንም ከርሊ ብሬስ ውስጥ ነው ያለው። እንደገና ደግሞ እዚህ ጋር ዶሜን እና ሬንጆቻችን በከርሊ ብሬስ ውስጥ ነው ያሉት። ያ ማለት ስብስብን እየገለጽን ነው ማለት ነው። ከርሊ ብሬስ ነው ማለት ስብስብ ነው ማለት ነው። ስለዚህ ሪሌሽንም ስብስብ ነው፣ ዶሜንም ስብስብ ነው፣ ሬንጅም ስብስብ ነው። ግን ዶሜን እና ሬንጅ የምናወጣው ከሪሌሽናችን ነው ማለት ነው። እንደገና ደግሞ እዚህ ጋር እንደገለጽኩላችሁ ዶሜን እና ሬንጅ ስትጽፉ የሚደገሙ ቁጥር ካለ መድገም አይጠበቅባችሁም። አንድ ጊዜ ብቻ ነው መጻፍ የሚጠበቅባችሁ ማለት ነው። እዚህ ጋር የምናየውን ሪሌሽን ዶሜን እና ሬንጅ በድጋሚ እናወጣለን። ዶሜን ማለት የእያንዳንዱ ኦርደርድ ፔር የመጀመሪያ ኮኦርዲኔት ነው ብያቸዋለሁኝ። ስለዚህ 2 4 3 6 በድጋሚ 2 የዚህ ሪሌሽን ዶሜን ይሆናሉ ማለት ነው። 2 3 4 6 ሬንጅ የምንለው የእያንዳንዱ ኦርደርድ ፔር ሰከንድ ቫልዩ ነው። ስለዚህ ከዚህ ስንጀምር -3 6 -1 6 በድጋሚ እንደገና 3 ማለት ነው። ሶ ሬንጃችን የሚሆነው -3 -1 3 እና 6 ይሆናል ማለት ነው። እዚህ ጋር ደግሞ እዚህ ጋር የምናየውን በዚህ ግራፍ ላይ የተጠቀሱትን ፖይንቶች ወይም ኦርደርድ ፔሮች የዚህን ሪሌሽን ዶሜን እና ሬንጅ እንድናወጣ ነው የተጠየቅነው። እዚህ ጋር እንደምታዩት እያንዳንዱ ፖይንት ኦርደርድ ፔር ነው፣ ኤክስ እና ዋይ ቫልዩ አለው። ሶ እነኚህን ሰብስበን ስንጽፍ ይሄኛውን ሪሌሽን ነው የምናገኘው። ዶሜን እና ሬንጅ ለማውጣት እንዳየነው የመጀመሪያውን ቫልዩ የምንወስደው ለዶሜን ሶ -4 -1 0 2 እና 3 ዶሜን ይሆናል። ሁለተኛዎቹን ቫልዩዎች ደግሞ ስንሰበስብ -4 -3 -2 እና 3 እናገኛለን ማለት ነው ለሬንጁ። ሪሌሽንስ ካን ቢ ሪትን ኢን ሴቨራል ዌይስ። ሪሌሽኖችን በተለያየ መንገድ መጻፍ እንችላለን ወይም መግለጽ እንችላለን። ከነዚህ ሪሌሽንን ከምንገልጽባቸው ወይም ከምንጽፍባቸው መንገዶች ውስጥ ኦርደርድ ፔር አለ፣ ቀደም እንዳየነው ቴብል አለ፣ ግራፍ አለ፣ ወይም ደግሞ ማፒንግ የምንለው መንገድ አለ ማለት ነው። እና ከዚህ we have already seen relations represented as ordered pairs። ሪሌሽኖችን እንዴት አድርገን በኦርደርድ ፔር ተጠቅመን እንደምንገልጽ ከዚህ በፊት አይተናል። አሁን ያለያናቸው መንገዶች እንያ። የመጀመሪያው መንገድ ቴብል ነው። ቴብል መጠቀም እዚህ ጋር እንደምታዩት በኦርደርድ ፔር የተቀመጠውን ሪሌሽን በቴብል መሰረት ስናስቀምጠው በዚህ መንገድ ይሆናል ማለት ነው። የኤክስ ቫልዩዎች አሉ፣ የመጀመሪያው ቫልዩዎች ማለት ነው 3 7 0 -2 -5 3 በድጋሚ እነዚህን በኤክስ ቦታ እናስቀምጣለን። በዋይ ቦታ ደግሞ ሁለተኛውን ኮኦርዲኔቶች ማለት ነው 4 2 -1 2 በድጋሚ 0 እና 3ን በዋይ ቦታ እናስቀምጣለን። በዚህ መንገድ በዚህ መልኩ ሪፕሬዘንት ስናደርግ በቴብል ገለጽን ማለት ነው። ሌላው ደግሞ ማፒንግ የሚባል ሜተድ አለ። create two ovals with the domain on the left and the range on the right። ኦቫል የምንለው ላይክ እንደ ክብ አይነት ቅርጽ ወይም ደግሞ ልክ እንደ ሬክታንግል አይነት ቅርጽ ዝም ብለን ብቻ የምንከፋፈልበትን ማለት ነው አድርገን ስለን ዶሜኖቻችንን በአንድ በኩል ደግሞ ሬንጁን ደግሞ በሌላ በኩል አድርገን ሁለቱን ማፕ ስናደርግ አሮ ተጠቅመን ቀስ ተጠቅመን ማፕ ስናደርጋቸው ማፒንግ ሜተድ ይባላል። ይህንን መንገድ ስንጠቀም ኤሌመንቶችን አንደግምም። እንደገና ደግሞ connect elements of the domain with the corresponding elements in the range by drawing an arrow። እንደገና ደግሞ ዶሜኖችን እና ሬንጆችን የምናገናኘው ቀስቶችን ተጠቅመን ነው። ለምሳሌ ይህንን ምሳሌ ስናይ
ሪሌሽናችን ይሄ ነው። የዶሜን ቫልዩቻችንን በአንድ በዚህኛው ኦፍ አለን እንለዋለን። ይሄኛው ልክ እንደ ሬክታንግል ነገር መጠቀም ትችላላችሁ። እንደገና እንደዚሁ በዚሁ ላይክ ክብ ነገር ማለት ነው። እንደዚህ ነገር መጠቀም ትችላላችሁ አድርጋችሁ። በዚህ በኩል የምናየው በግራ በኩል የሚገኘው የዶሜን ቫልዩቻችን ናቸው። እዚህ ጋር በቀኝ በኩል የሚገኘው ደግሞ የሬንጅ ቫልዩቻችን ናቸው ማለት ነው። ግን እንደምታዩት አንደግምም ቁጥሮችን። የተደገሙ ቁጥሮች ካሉ ሳንደግም ነው የምንጽፈው። ለምሳሌ የሬንጅ ቫልዩ ላይ ለምሳሌ 2 አለን፣ 1 አለን፣ በድጋሚ 2 አለን። ግን ሁለትን አንድ ጊዜ ብቻ የጻፍናት። 0 አለን፣ 1 አለን፣ 3 አለን። ያልተደገሙትን ቁጥሮች ብቻ እንጽፋቸዋለን፣ በድጋሚ አንጽፍም ማለት ነው። እነዚህ ዶሜኖቻችን ናቸው። ሬንጅም እንደምናየው -6 አለን፣ -6 አለን፣ 4 አለን፣ ድጋሚ 4 አለን። 4ን ግን አልጻፍናትም ድጋሚ። 0 አለን፣ -6 በድጋሚ አለን፣ 0 በድጋሚ አለን። ቁጥሮችን ሳንደግም በዚህ መንገድ እንጽፋለን። ከዛ ሪሌሽናችንን የምንገልጸው ግን ቀስት በመጠቀም ነው። አሮ ተጠቅመን 2ን ከ-6 ጋር እናገናኛለን፣ 1ን ከ4 ጋር እናገናኛለን፣ 2ን በድጋሚ ከ4 ጋር እናገናኛለን፣ 0ን ከ0 ጋር እናገናኛለን። በዚህ መንገድ ሪሌሽናችንን ሪፕሬዘንት እናደርጋለን ማለት ነው። እስካሁን ያየነውን ለማጠቃለል ያክል ይሄ መመልከት እንችላለን። ሪሌሽን የምንለው ሴት ኦፍ ፔርስ ኦፍ ኢንፑት ኤንድ አውትፑት ቫልዩስ ናቸው ብለናል። ስብስብ ነው ሪሌሽን፣ ፔር ነው። ፔር ማለት ሁለት ቫልዩዎችን ያለው እያንዳንዱ ሪሌሽን። ደግሞ there are 4 ways to represent relations። እስካሁን ያየነው 4 መንገዶችን አይተናል። ሪሌሽኖችን የምንገልጽበት ሪፕሬዘንት የምናደርግበት 4 መንገዶችን አይተናል። ኦርደር ፔሮችን አይተናል። ማፒንግ ዲያግራሞችን አይተናል። እንደዚህ በቀስት የምናገናኘው ማለት ነው። ኢንፑት እና አውትፑቱን ለያይተን ማለት ነው። ቴብሎችን አይተናል። በቴብል እንዴት ሪፕሬዘንት እንደምናደርግ፣ እንደገና ደግሞ ግራፎችን እንዴት እንደምንጠቀም አይተናል ማለት ነው። በአጠቃላይ 4 መንገድ አለ ሪሌሽንን ሪፕሬዘንት የምናደርግበት ወይም የምንገልጽበት። ስለ ሪሌሽን ይህን ያህል ካየን ይበቃናል። አሁን ወደ ፋንክሽኖች እንግባ። ፋንክሽኖች ምንድን ናቸው፣ እንዴት ፋንክሽኖች ከሪሌሽኖች ይለያሉ የሚለውን ለማየት እንሞክራለን ማለት ነው። ሶ ፋንክሽን ምንድን ነው? A function is a special type of relation in which each element in the domain is paired with exactly one element in the range። ፋንክሽኖች የምንላቸው ሪሌሽኖች ናቸው፣ ግን ስፔሻል ናቸው። ስፔሻል ሪሌሽኖች ናቸው። ሁሉም ሪሌሽኖች ፋንክሽን መሆን አይችሉም። የኤክስ ቫልዩም የዋይ ቫልዩም ሲደገም አይተናል ከዚህ በፊት። ግን ፋንክሽን መሆን የሚችሉት ሪሌሽኖች የኤክስ ቫልዩቻቸው በፍጹም አይደገሙም፣ ባጭሩ ማለት ነው። የዋይ ቫልዩ ሊደገም ይችላል፣ ግን የኤክስ ቫልዩ በፍጹም መደገም አይችልም ማለት ነው። አንድ ኤግዛክትሊ ዋን የኤክስ ቫልዩ መኖር የሚችለው። ፋንክሽናል ሪሌሽንን ባጭሩ የምንለየው በዚህ መንገድ ነው። በደንብ ምሳሌዎችን ስለምናይ ግልጽ ይሆንላችኋል በኋላ። ለምሳሌ እዚህ ጋር ያለውን ፋንክሽን እንመልከት። እዚህ ጋር እንደምታዩት በስብስብ ውስጥ ኦርደር ፔሮች አሉን። የመጀመሪያው ኦርደር ፔር -3 እና 1 ነው። ሁለተኛው 0 2፣ ሶስተኛው ደግሞ 2 4። የኤክስ ቫልዩቻቸውን ስትመለከቱ ምንም አይነት የተደገመ የኤክስ ቫልዩ የለም ማለት ነው። ስለዚህ -3 0 እና 2 ነው። የተደገመ የኤክስ ቫልዩ የለንም። ስለዚህ ይሄ ፋንክሽን ሊሆን ይችላል ማለት ነው። ባጭሩ ይሄ ሪሌሽን ፋንክሽን መሆን ይችላል። እንደገና ነው በዚህ መንገድ በማፒንግ ስናየው ደግሞ ሞር ግልጽ ይሆናል። ምክንያቱም ማፒንግ ላይ ስናይ ፋንክሽን ነው አይደለም የሚለውን ነገር ለመለየት ከዶሜኑ ከእያንዳንዱ ኤሌመንት አንድ ቀስት ብቻ ነው መውጣት ያለበት ፋንክሽን ለመሆን ማለት ነው። አንድ አሮ ብቻ ነው መውጣት ያለበት። ስለዚህ ማፕ ስናደርግ ከ-3 ለምሳሌ አንድ አሮ ብቻ ነው ወጥቶ ወደ 1 ሄደው። እንደዚሁም ከ0 አንድ አሮ ነው የወጣው፣ ከ2ም አንድ አሮ ነው የወጣው። ግን የምናያቸው ሌሎች ሪሌሽኖች ከአንድ ኤሌመንት ከአንድ በላይ አሮ ይወጣል። እዚህ ከአንድ ኤሌመንት ከአንድ በላይ አሮ የሚወጣ ከሆነ እንደዚህ አይነት ሪሌሽኖች ፋንክሽን መሆን አይችሉም ማለት ነው። ይሄኛውን ፋንክሽን ነው ብያቸዋለሁ። ይሄኛው ፋንክሽን ስፔሲፊካሊ ዋን ቱ ዋን ፋንክሽን ይባላል ወይም ዋን ቱ ዋን ኮረስፖንዳንስ ይባላል። ምክንያቱም አንድ የዶሜን ኤሌመንት ከአንድ የሬንጅ ኤሌመንት ጋር ብቻ ነው ሪሌት ያደረገው ማለት ነው። ሶ እንደዚህ አይነት ፋንክሽኖች
ዋን ቱ ዋን ኮረስፖንዳንስ ይባላሉ ማለት ነው። አንድ ለአንድ ማለት ነው። አንድ የዶሜን ቫልዩ ከአንድ ሬንጅ ቫልዩ ጋር ብቻ ማለት ነው። ሶ ፋንክሽን ነው። ከፋንክሽንም ባለፈ ዋን ቱ ዋን ነው ማለት ነው ይሄኛው። እዚህ ጋር ሌላ አይነት ሪሌሽን እንመለከታለን። ይሄ ሪሌሽን ፋንክሽን ነው አይደለም የሚለውን ለመለየት እንሞክር። እዚህ ጋር በእያንዳንዱ ኦርደርድ ፔር ላይ ያሉትን የዶሜን ወይም የኤክስ ቫልዩዎች እንመልከት። ኔጌቲቭ አንድ አለ፣ አራት አለ። ስለዚህ እንደምታዩት የተደገመ የኤክስ ቫልዩ የለም፣ የተደገመ የዶሜን ቫልዩ የለም። እዚህ ጋር እንደምናየው ማፒንጉ ላይ ራሱ ከኔጌቲቭ አንድ አሮ ነው የወጣው፣ ከአንድም አንድ አሮ ነው የወጣው፣ ከአራትም አንድ አሮ ነው የወጣው። ይሄኛው ሪሌሽን ፋንክሽን ነው ማለት ነው። ግን ቅድም እንዳየነው ይሄኛው ሪሌሽን ዋን ቱ ዋን ኮረስፖንዳንስ አይደለም። ምክንያቱም እዚህ ጋር እንደምናየው ከኔጌቲቭ አንድ ወደ አምስት አንድ አሮ ሄዷል። በድጋሚ ከአራትም ወደ አምስት አንድ አሮ ሄዷል። ስለዚህ ሁለት አሮዎች አንድ ቦታ ነው የሄዱት ማለት ነው። ስለዚህ እንደዚህ አይነት ፋንክሽኖችን ሜኒ ቱ ዋን እንላቸዋለን። ሜኒ ቱ ዋን ኮረስፖንዳንስ እንላቸዋለን። ምክንያቱም ሜን የሆነው ከአንድ በላይ እንትኖች ወደ አንድ ቦታ ስለሄዱ ማለት ነው። ከአንድ በላይ ኤሌመንቶች ወደ ከአንድ የሬንጅ ኤሌመንት ጋር ሪሌት ስላደረጉ ሜኒ ቱ ዋን እንላቸዋለን። ያው ዋን ቱ ዋን ሜኒ ቱ ዋን ምናምን የሚለውን እንደዚህ ማፒንጉን ስትሰሩ ግልጽ ሆኖ እንትን የምትሉት። ግን ያው ሜኒ ቱ ዋን የምንለው ዝም ብሎ እንደዚህ ስብስቡ ከተሰጣችሁ ከአንድ በላይ ኤክስ ቫልዩዎች በቃ ባጭሩ የዋይ ቫልዩ ከተደገመ፣ ለምሳሌ አምስት አለች እዚህ ጋር አምስት አለች፣ የዋይ ቫልዩ ከተደገመ ሜኒ ቱ ዋን ነው ማለት ነው። ግን የኤክስ ቫልዩ ከተደገመ ጭራሽ ፋንክሽንም መሆን አይችልም ማለት ነው ይሄኛው ሪሌሽን። ያንን ነገር ለበሉ ማለት ነው። እዚህ ጋር ሌላ ምሳሌ አለን። እዚህ ጋር ፋንክሽኑ አይደለ የሚለው ለመለየት የተደገመ ኤክስ ቫልዩ አለ ወይ የሚለውን ቼክ እናድርግ። አምስት ኔጌቲቭ 3 አንድ ድጋሚ ኔጌቲቭ 3። ስለዚህ እዚህ ጋር አንድ የኤክስ ቫልዩ በድጋሚ ስለመጣ ወይም ዶሜናችን ስለተደገመ ጀስት ይሄ ነገር ፋንክሽን አይደለም ብለን መናገር እንችላለን ማለት ነው። የበለጠ ግልጽ እንዲሆንልን ማፒንጋችንን ማየት እንችላለን። እዚህ ጋር እንደምታዩት ከኔጌቲቭ 3 ሁለት አሮ ነው የሚወጣው። ከኔጌቲቭ 3 ሁለት አሮ ነው የወጣው። ሶ ባጭሩ ሁለት አሮ ከወጣ ከአንድ ኤሌመንት ሁለትና ከዛ በላይ አሮ ከወጣ ከአንድ ኤሌመንት ይሄ ነገር ፋንክሽን ሊሆን አይችልም ማለት ነው። እዚህ ጋር ከምንመለከተው ግራፍ ላይ ያሉትን ኦርደርድ ፔሮች ወይም ነጥቦች ፖይንቶች እንመለከታለን እና ሪሌሽን አለ የሚለውን ቼክ እናደርጋለን። እንደገና ደግሞ ዶሜን ሬንጅ እናወጣለን ማለት ነው። እነኚህም ፖይንቶች በሪሌሽን እንደዚህ በስብስብ ሪፕሬዘንት ስናደርገው እንደዚህ ይሆናል ማለት ነው። የእያንዳንዱን ኦርደርድ ፔር የመጀመሪያዎቹን ኤሌመንቶች አውጥተን ስንዘረዝር ዶሜን እናገኛለን። ኔጌቲቭ 4 ኔጌቲቭ 1 0 2 3 እነዚህ ዶሜናችን ይሆናል ማለት ነው። የእያንዳንዱን ኦርደርድ ፔር ሁለተኛውን ኤሌመንቶች ስንዘረዝር ደግሞ ሬንጅ እናገኛለን። 3 2 ኔጌቲቭ 4 በድጋሚ 3 እና ኔጌቲቭ 3 ሬንጃችን ይሆናል ማለት ነው። የተደገመውን የሬንጅ ቫልዩ ድጋሚ መጻፍ አይጠበቅብንም። ሶ ይሄኛው ሪሌሽን ፋንክሽን ነው ወይስ አይደለም? ቅድም እንደነገርኳችሁ ፋንክሽን ለመባል የኤክስ ቫልዩ መደገም አይችልም። ሶ ኔጌቲቭ 4 ኔጌቲቭ 1 0 2 3 የተደገመ የኤክስ ቫልዩ የለንም ማለት ነው። ሶ ይሄኛው ሪሌሽን ፋንክሽን ነው ማለት ነው። Each members of the domain is paired with exactly one member of the range. So this relation is a function. So የተደገመ የዶሜን ቫልዩ ስለሌለ እያንዳንዱ የዶሜን ቫልዩ ከአንድ የሬንጅ ቫልዩ ጋር ብቻ ፔር ስላደረገ ይሄኛውን ሪሌሽን ፋንክሽን ብለን እንጠራዋለን ማለት ነው። እዚህ ጋር የምናየው ፋንክሽን ነው አይደለም የሚለው ለመለየት 4 5 6 7 8 የተደገመ ኤክስ ቫልዩ የለንም። ሶ ፋንክሽን ነው ማለት ነው። 4 ተደግሟል፣ 4 5 5ም ተደግሟል 6። ስለዚህ ይሄኛው ፋንክሽን መሆን አይችልም ማለት ነው። ከእያንዳንዱ የዶሜን ኤሌመንት አንድ ቀስት ብቻ ነው መውጣት ያለበት። ከ10 አንድ ነው የወጣው፣ ከ3 አንድ ነው የወጣው፣ ከ4 አንድ ነው የወጣው፣ ከ7 አንድ ነው የወጣው፣ ከ5 አንድ ነው የወጣው። ሶ ይሄ ፋንክሽን ነው ማለት ነው። እዚህ ጋር እንደምንመለከተው ከ5 ሁለት ቀስት ነው የወጣው። ሶ እችኛዋ ስላለች ይሄ ሪሌሽን ፋንክሽን መሆን አይችልም ማለት ነው።
እዚህ ጋርም ቼክ ማድረግ እንችላለን። ከእያንዳንዱ ኤሌመንት አንድ ቀስት ነው የወጣው ሶ ፋንክሽን ነው ይሄኛው። ግን ከዚህኛው ከአንድ ሁለት ቀስት ነው የወጣው ሶ ይሄኛው ፋንክሽን መሆን አይችልም ማለት ነው። ከዚህ ቴብልም ማየት እንችላለን የተደገመ የኤክስ ቫልዩ የለንም እዚህኛው ቴብል ላይ ፋንክሽን ነው። ስለዚህ እዚህ ጋር ግን አንድ ተደግሟል ሶ ፋንክሽን መሆን አይችልም ማለት ነው። ቼክ ማድረግ ትችላላችሁ። እዚህ ጋርም የተደገመ የኤክስ ቫልዩ አለ ወይ የለም እዚህኛው ላይ ሶ ፋንክሽን ነው። እዚህኛው ላይ የተደገመ ኤክስ ቫልዩ አለ አዎ አለን ኔጌቲቭ 2 ተደግሟል ሶ ይሄኛው ፋንክሽን መሆን አይችልም ማለት ነው። ሶ መልሳችሁን ቼክ ማድረግ ትችላላችሁ ፋንክሽን የሆኑትና ያልሆኑትን በራሳችሁ ከሰራችሁ ማለት ነው። እዚህ ጋር ደግሞ የምናየው ስለ ቨርቲካል ላይን ቴስት የሚባል ቴስት የምናደርግበት መንገድ አለ። ይሄኛውን ቴስት የምንጠቀመው ስፔሲፊካሊ ለግራፍ ነው። ግራፍ ከተሰጠን ይሄኛው ግራፍ ፋንክሽን ነው አይደለም የሚለውን ለመለየት ማለት ነው። you can use the vertical line test to determine whether a relation is a function። እንዴት ነው ቨርቲካል ላይን ቴስት የምንጠቀመው? ማንኛውም አይነት ግራፍ ሊኖረን ይችላል። ቨርቲካል ላይን ኤክስ ዋይ ፕሌኑ ላይ ማለት ነው የፈለግነው ቦታ ቨርቲካል ላይን ድሮ እናደርጋለን እንስላለን። ይሄ ቨርቲካል ላይን ግራፉን ከአንድ ጊዜ በላይ አቋርጦ የሚያልፍ ከሆነ ያ ግራፍ ፋንክሽን አይደለም ማለት ነው። ከአንድ በላይ አቋርጦ የሚያልፍ ከሆነ ፋንክሽን አይደለም። ግን አንድ ጊዜ ብቻ አቋርጦ የሚያልፍ ከሆነ ከአንድ ጊዜ በላይ አቋርጦ የማያልፍ ከሆነ ያንን ግራፍ ፋንክሽን ነው እንለዋለን ማለት ነው። ሶ ይሄኛውን ግራፍ እንመልከት። የፈለግነው ቦታ ቨርቲካል ላይን ድሮ ብናደርግ ይሄንን ግራፍ ይሄ ቨርቲካል ላይን አንድ ጊዜ ብቻ ነው አቋርጦ የሚያልፈው ሶ ይሄኛው ግራፍ ፋንክሽን ነው ማለት ነው። እንደዚህ አይነት ግራፍ ቢኖረን ግን ቨርቲካል ላይን የፈለግነው ቦታ ድሮ ብናደርግ ለምሳሌ እዚህ ጋር ድሮ ባደርግ ይሄንን ግራፍ ሁለት ጊዜ ነው አቋርጦ የሚያልፈው እዚህኛው ፖይንት ላይ እና እዚህኛው ፖይንት ላይ ሁለት ጊዜ አቋርጦ ያልፋል። ሶ እንደዚህ አይነት ግራፎች የፋንክሽን ግራፍ አይደሉም ማለት ነው። እዚህ ጋር አንድ ምሳሌ ያለን የኢንዶኔዥያ ፖፑሌሽን ግራፍ ነው የምትመለከቱት። እዚህ ጋር ከ1950 ጀምሮ እስከ 2000 ምን ያህል የህዝብ ፖፑሌሽን ነበራቸው የሚለውን የሚያሳይ ግራፍ ነው። እዚህ ጋር ግራፉን መመልከት ትችላላችሁ። በጣም ትንሽ ናቸው። ኢንዶኔዥያ ያልኩኝ ይቅርታ ኢንዲያና ናቸው። ፖፑሌሽናቸው በጣም ጥቂት ነው። 2000 ላይ 6.1 ሚሊዮን ናቸው። በዚህ አጋጣሚ በጣም ትንሽ ናቸው እና ቨርቲካል ላይን ቴስት መጠቀም ትችላላችሁ። ግራፉ ላይ ድሮ አድርጋችሁ ከአንድ በላይ አቋርጦ ያልፋል ወይ የሚለውን ቼክ ማድረግ ትችላላችሁ። በዚህ ኬዝ አንድ ጊዜ ብቻ ነው አቋርጦ የሚያልፈው። ይሄ ግራፉ ቢሆን አንድ ጊዜ ብቻ ነው ድሮ እናደርግ የትኛውን ቦታ አንድ ጊዜ ብቻ ነው አቋርጦ የሚያልፈው። ስለዚህ ይሄ ሪሌሽን ፋንክሽን ነው ማለት ነው። ማንኛውም ግራፍ ወስዳችሁ ማየት ትችላላችሁ። ይሄንን ቴስት መጠቀም ትችላላችሁ። አንድ ጊዜ ነው የሚያቋርጠው ይሄኛውን ቨርቲካል ላይን ቴስት የፈለኩበት ቦታ ድሮ ባደርግ ሶ ፋንክሽን ነው ይሄኛው። እንደዚህ አይነት ግራፍ ካለን ግን ቨርቲካል ላይን ቴስት ከአንድ ጊዜ በላይ አቋርጦት ነው የሚያልፈው ሶ ፋንክሽን አይሆንም ማለት ነው። እንደዚህ አይነት ግራፍ ካለን ቼክ ማድረግ ትችላላችሁ። አንድ ጊዜ ብቻ ነው አቋርጦ የሚያልፈው። ግን እንደዚህ አይነት ግራፍ ከሆነ ከአንድ በላይ ጊዜ ይሄን ግራፍ ነክቶት ያልፋል ቨርቲካል ላይኑ ሶ ፋንክሽን ሊሆን አይችልም ማለት ነው። እንደዚህ አይነትም ግራፍ ካለን አንድ ጊዜ ነው ቆርጦት የሚያልፈው። ግን እንደዚህ ከሆነ ከአንድ ጊዜ በላይ እዚህ ጋር ለምሳሌ ያለው ላይን 1 2 3 ጊዜ አቋርጦት ያልፋል ሶ ፋንክሽን ሊሆን አይችልም ማለት ነው። እዚህ ጋር አጭር ኪዩዝ ነገር አለን። የምታዩት ሪሌሽን ፋንክሽን መሆኑን አለመሆኑን ቼክ አድርጉ ነው የሚለው። አስቀድመን እንዳየነው ቼክ ለማድረግ ፋንክሽን ነው ለሚለው ለማወቅ ስንት አሮ ነው ከአንድ የዶሜን ኤሌመንት የሚወጣው የሚለውን ቼክ የምናደርገው ከእያንዳንዱ አንድ አሮ ነው የወጣው ሶ ፋንክሽን ነው ማለት ነው። ከሁለት አንድ ነው የወጣው አንድ ከዚህኛውም ከእያንዳንዱ የዶሜን ኤሌመንት አንድ አሮ ነው የወጣው ሶ ይህም ፋንክሽን ነው። እዚህ ጋር ግን አንድን ስናይ ሁለት አሮ ነው ከአንድ የወጣው ሶ ይሄ ፋንክሽን ሊሆን አይችልም ማለት ነው። እዚህ ጋር ደግሞ ቨርቲካል ላይን ቴስት ነው የምንጠቀመው። ቨርቲካል ላይን ቴስት ስንጠቀም ከአንድ ጊዜ በላይ አቋርጦ ነው ወይ ያለፈው የሚለውን ቼክ የምናደርገው። አንድ ጊዜ ብቻ ከሆነ የሚያቋርጠው ፋንክሽን ነው ማለት ነው። ሶ ይሄኛው ፋንክሽን ነው ማለት ነው። ይሄኛውም ፋንክሽን ነው ምክንያቱም ቨርቲካል ላይን አንድ ጊዜ ብቻ ነው አቋርጦት የሚያልፈው። እንደዚህ አይነት ቨርቲካል ላይን ከተሰጠን ግን ይሄኛው ፋንክሽን ሊሆን አይችልም። ምክንያቱም ቨርቲካል ላይን እዚህ ጋር ብንሰራ ግራፉ ላይ ብንስል
ብዙ ፖይንቶችን ይነካል። ሶ ይሄኛው ሪሌሽን ፋንክሽን ሊሆን አይችልም ማለት ነው። ይሄኛው ግራፍ ፋንክሽን ነው። ቨርቲካል ላይን ቴስት ተጠቅመን ስናየው እንደዚህ አይነት ግራፍ ካለን ፋንክሽን ሊሆን አይችልም። ከአንድ ጊዜ በላይ አቋርጦት ያልፋል። እንደዚህ አይነት ግራፍ ግን ፋንክሽን ነው። እንደዚህ አይነት ግራፍ ፋንክሽን ሊሆን አይችልም። ከአንድ ጊዜ በላይ አቋርጦት ያልፋል። እንደዚህ አይነት ግራፍ ይሄም ፋንክሽን መሆን አይችልም። ከአንድ ጊዜ በላይ አቋርጦት የሚያልፈው እዚህ ጋር ስናይ ቅድም እንዳየነው ከእያንዳንዱ የዶሜን ኤሌመንት አንዳንድ አሮ ነው የወጣው። ሶ ይሄኛው ፋንክሽን ነው ማለት ነው። ከዚህኛው ቴብል እንደምንመለከተው ሙሉ የኤክስ ቫልዩ ተመሳሳይ ነው። ይሄኛው ፍጹም ፋንክሽን ሊሆን አይችልም ማለት ነው። እዚህ ጋር ቨርቲካል ላይን ቴስት ስንጠቀም ከአንድ ጊዜ በላይ አቋርጦ ነው የሚያልፈው ይሄንን ግራፍ። ሶ ፋንክሽን ሊሆን አይችልም ማለት ነው። እዚህ ጋር እንደምናየው ከአንድ የዶሜን ኤሌመንት ሁለት ቀስት ነው የወጣው፣ ሁለት አሮ ነው የወጣው። ሶ ይሄኛው ፋንክሽን ሊሆን አይችልም ማለት ነው። መልሳችሁን ቼክ ማድረግ ትችላላችሁ። ፋንክሽን የሆነውና ያልሆነውን ያው በራሳችሁ ከሰራችሁ ማለት ነው። እኔ ግን ያው ገልጬላችኋለሁ ፋንክሽን የሆኑትን ያልሆኑትን። ይሄኛው ሪሌሽን ፋንክሽን ነው ወይም አይደለም የሚለውን ለማወቅ እስካሁን እንዳወራነው እየተደገመ የዶሜን ቫልዩ አለን ወይ የሚለውን ቼክ የምናደርገው እያንዳንዱ የዶሜን ኤሌመንቶች ዩኒክ ናቸው። የተደገመ የዶሜን ቫልዩ የለንም። ሶ ፋንክሽን ነው ማለት ነው። ይሄ እዚህ ጋር ደግሞ ሌላ ኤግዛምፕል አለን። 4 5 ድጋሚ 5 አለን 6 1 5 ተደግሟል። ሁለት ጊዜ የተደገመው። ሶ ተመሳሳይ የተደገመ የዶሜን ኤሌመንት ስላለን ይሄ ፋንክሽን ሊሆን አይችልም ማለት ነው። ፋንክሽኖችን ከሪሌሽን የሚለያቸው ባጭሩ ፋንክሽን ላይ አንድ ኢንፑት ቫልዩ ከሰጠ ነው ፋንክሽን የሆነ ሲስተም ነው እና የሆነ አይነት አውትፑት ቫልዩ ይሰጠናል። ግን ተመሳሳይ ኢንፑት ቫልዩ ሰጥተን የተለያየ አውትፑት ቫልዩ መጠበቅ አንችልም። ፋንክሽንን ከሪሌሽን የሚለየው በዋነኛነት ይሄ ነው። እና ለምሳሌ ይሄኛውን ልክ እንደ አንድ ማሽን ወሰዱት። ለምሳሌ የሆነ እንጀራ የሚጋገር ማሽን ነው ብለን እናስብ እና ለምሳሌ 5 ኪሎ ጤፍ ብሰጠው እና እንጀራ የሚጋገር ማሽን ከሆነ 5 ኪሎ ጤፍ ብሰጠው ሁለት እንጀራ እዚህ ጋር ሰጠኝ አይደል? 5 ኪሎ ጤፍ ሰጥቼው ሁለት እንጀራ ሰጠኝ። ድጋሚ 5 ኪሎ ጤፍ ስሰጠው ግን የተለየ አውትፑት 3 እንጀራ ሊሰጠኝ አይገባም በፍጹም ማለት ነው። የሆነ ማሽኑ ላይ ሲስተሙ ላይ ችግር አለ ማለት ነው። እንደዛ ካረገ የሆነ አይነት ቫልዩ ከሰጠውት ተመሳሳይ የሆነ እንትን ነው መስጠት ያለበት፣ ተመሳሳይ የሆነ ሪዛልት ነው መስጠት ያለበት። ሶ ፋንክሽኖች ማለት ላይክ ሲስተሞች ላይ የተለያዩ ሲስተሞች ላይ ምናምን የምንጠቀመው ነገር ነውና አንድ ኢንፑት ቫልዩ ከሰጠ ነው የምንጠብቀው የምንጠብቀው የሆነ አይነት አውትፑት ቫልዩ ነውና ተመሳሳይ ኢንፑት ቫልዩ ሰጠን የተለያዩ አይነት አውትፑቶችን መጠበቅ አንችልም። ፋንክሽንን ከሪሌሽን የሚለየው በዋነኛነት ይሄ ነውና የተለያየ ሪል ወርልድ ሲስተሞች ላይ የምንጠቀመው ነገር ነው ማለት ነው ፋንክሽን የምንለው። እዚህ ጋር የምናየው ሪሌሽን ፋንክሽን ነው ወይስ አይደለም የሚለው ለመለየት እንደነገርኳችሁ የተደገመ የኢንፑት ቫልዩ መኖር አለመኖሩን ቼክ የምናደርገው። ሶ ይሄኛው ፋንክሽን ነው ማለት ነው። ቀደም እንዳየነው ግራፎችን ፋንክሽን መሆናቸውን እና አለመሆናቸውን ቼክ ለማድረግ ቨርቲካል ላይን ነው የምንጠቀመው። ከአንድ ጊዜ በላይ አቋርጦ የማያልፍ ከሆነ ፋንክሽን ነው። ነገር ግን ከአንድ ጊዜ በላይ ግራፉን የሚያቋርጥ ከሆነ ቨርቲካል ላይን ይሄኛው ግራፍ ፋንክሽን አይደለም ማለት ነው። እዚህ ጋር መመልከት ትችላላችሁ። ተጨማሪ ኤግዛምፕሎችን እዚህ ጋር አስቀምጬላችኋለሁ። ይሄኛው ፋንክሽን ነው አይደለም የሚለው ለመለየት በቨርቲካል ላይን ቴስት መሰረት አንድ ጊዜ ብቻ ነው የሚያቋርጠው። ሶ ፋንክሽን ነው ማለት ነው። When an equation represents a function, the variable, usually x, whose values make up the domain is called independent variables. እዚህ ጋር ኢንዲፔንደንት እና ዲፔንደንት ቫሪያብል የሚባሉ አሉ። ብዙ ጊዜ ከአንድ ኢኩዌሽን ላይ ፋንክሽንን ሪፕሬዘንት የሚያደርግ ኢኩዌሽን ላይ ማለት ነው ኤክስ የምንለው ቫሪያብል ተለዋዋጩ ማለት ነው። ይህንን ኤክስ የሚባለውን ቫሪያብል ኢንዲፔንደንት ቫሪያብል ብለን እንጠራዋለን። ይሄኛው የምንሰጠው ኢንፑት ቫልዩ አውትፑቱን ኢንፍሉዌንስ ያደርገዋል፣ ግን ኢንፑቱ በራሱ ኢንዲፔንደንት ቫሪያብል ነው የምንለው። the other variable, usually y የምንለው ቫሪያብል ደግሞ whose values make up the range is called dependent variable because its values depend on x. x የምንለው ቫሪያብል ኢንፑታችንን ማለት ነው ኢንዲፔንደንት ብለን ጠርተነዋል። ግን y የምንለው ቫሪያብል
በኤክስ ላይ ዲፔንደንት ስለሆነ ዲፔንደንት ቫሪያብል ብለን እንጠራዋለን። ሶ ኤክስ እና ዋይ አለን። ኤክስ የምንለው ኢንዲፔንደንት ቫሪያብል ነው። ዋይ የምንለው ደግሞ ወይም አውትፑታችን ደግሞ ዲፔንደንት ቫሪያብል ነው ማለት ነው። ምክንያቱም በኢንፑቱ ላይ በኢንዲፔንደንት ቫሪያብል ላይ ዲፔንደንት ስለሆነ ማለት ነው። When we know that a relation is a function, the y in the equation can be replaced with f of x. አንድ ሪሌሽን ፋንክሽን መሆኑ ከታወቀ y አድርገን ያስቀመጥነው ቫሪያብል ወደ f of x እንቀይረዋለን ማለት ነው። f of x is simply a notation to designate a function. f of x የምንለው ፋንክሽን ነው የሚነግረን ባጭሩ ማለት ነው። ፕሮናውንስ እናድርገው f of x ብለን ነው ፕሮናውንስ የምናደርገው። f of x ላይ ያለችው f ፋንክሽን መሆኑን ነው የሚነግረን። f ማለት ፋንክሽን ነው የምትገልጸው ማለት ነው ባጭሩ። እቺና x ደግሞ እየተጠቀምነው ያለውን ቫሪያብል ነው የምትገልጸው። ስለዚህ x-ን እየተጠቀምን እንደሆነ በግልጽ ትነግረናለች ማለት ነው። ፋንክሽንን ስንገልጽ ከኤፍ ውጭ ሌሎች ሌተሮችን ፊደሎችን መጠቀም እንችላለን፣ ችግር የለውም። እዚህ ጋር ለምሳሌ ጂ ኦፍ ኤክስ ተጠቅሜያለሁኝ። ጂ ማድረግ እንችላለን ማለት ነው በኤፍ ቦታ፣ ችግር የለውም። እቺኛ ኤክስ ግን እየተጠቀምን ያለነው ቫሪያብል ተለዋዋጭ ኤክስ መሆኗን ትገልጽልናለች ማለት ነው። ቅድም እንዳየነው እቺኛ ኤክስ ኢንዲፔንደንት ቫሪያብል ትባላለች ማለት ነው። ጂ ኦፍ ኤክስ ወይም ዋይ አውትፑታችን ማለት ነው ዲፔንደንት ነው። በማን ላይ ዲፔንደንት ነው? በኤክስ ላይ ዲፔንደንት ነው ማለት ነው። ስለዚህ ዲፔንደንት ቫሪያብል ነው ማለት ነው። እዚህ ጋር እንደምናየው ኤፍ ኦፍ ኤክስን ስንገልጽ ኤፍ የምትለዋ የፋንክሽናችን ስም ነች፣ ኤክስ ደግሞ ኢንፑታችን ነች፣ ዋይ አውትፑት ነች ማለት ነው። ሶ በዚህ መልኩ እንገልጻለን። በዋይ እና በኤፍ ኦፍ ኤክስ መካከል ያለው ልዩነት ምንድነው ካላችሁኝ፣ ዋይ ስናስቀምጥ ያ ነገር ፋንክሽን ነው አይደለም የሚለውን ግልጽ አይደለም። ሪሌሽን ሊሆን ይችላል ወይም ፋንክሽንም ሊሆን ይችላል አይታወቅም። ግን ሪሌሽን መሆኑን ሊገልጽልን ይችላል፣ ግን ፋንክሽን መሆኑን ስፔሲፊካሊ አይገልጽልንም። አንድን ፋንክሽን ስንጽፍ ፋንክሽን መሆኑን ማቴማቲሻን የሚያውቀው ኤፍ ኦፍ ኤክስ ኤፍ ኦፍ የሆነ ቫሪያብል ካልሆነ ኤፍ ኦፍ ወይም ጂ ኦፍ የሆነ ቫሪያብል ካልሆነ ፋንክሽኑ መሆኑን እየገለጽን ያለ ነው ማለት ነው። ለምሳሌ እዚህ ጋር አንድ ፋንክሽን አለን ኤፍ ኦፍ ኤክስ 3x - 2 በኢንፑቱ ቦታ በኤክስ ቦታ 3ን ስንከት 3 ሲባዛ 3 9 ነው። 9 ሲቀንስ 2 7 እናገኛለን። ሶ ኢንፑታችን 3 ነው፣ አውትፑታችን 7 ነው ማለት ነው። ፋንክሽን እንደ ሲስተም ውሰዱት ብያቸዋለሁ፣ ወይም እንደ ማሽን ወይም እንደሆነ ፕሮሰሰር ማሽን ወሰድ ትችላላችሁ። የሆነ ነገር ስትሰጡት የሆነ አይነት ነገር የሚሰጣችሁ ማለት ነው። በኤክስ ቦታ -2 ንከት 3 ሲባዛ -2 6 ነው። 6 ሲቀነስ 2 -6 ነው። -6 ሲቀነስ 2 -8 ይሆናል ማለት ነው። እዚህ ጋርም h of z እንዳልኩት አሁን x ማለት አይጠበቅብኝም፣ ምክንያቱም ቫሪያብል መሆኑን እዚህ ጋርም ገልጫለሁ እዚህ ጋርም ገልጫለሁ፣ ችግር የለውም። ሶ የግድ x መሆን አይጠበቅበትም ማለት ነው። h of z እኩል z² ሲቀነስ 4z ሲደመር 9 find h of -3 በz ቦታ -3 ክተቱ ነው የሚላል። -3 ስንከት 30 ነው የምናገኘው። ሶ ኢንፑቱ -3 ሲሆን አውትፑቱ ደግሞ 30 ነው ማለት ነው። እዚህ ጋርም ሁለት ፋንክሽኖች ተሰጥተውናል። በኤፍ ኦፍ ኤክስ ቦታ -3 በኤክስ ቦታ -3 ስንከት x² + 2 ነው። በኤክስ ቦታ -3 ስንከት -3² ሲደመር 2 ይሆናል። -3² 9 ነው። 9 ሲደመር 2 እናገኛለን ማለት ነው 11 ይሆናል ማለት ነው። በጂ ኦፍ ኤክስ ቦታ በኤክስ ቦታ 2.8 ስንከት ደግሞ 0.5 ታይምስ x² - 5x + 3.5 ነው። በኤክስ ቦታ 2.8 እናስገባለን። ፋይናሊ የምናገኘው ሪዛልት -6.58 ይሆናል ማለት ነው። እዚህ ጋር ሌሎች ምሳሌዎች አስቀምጬላችኋለሁኝ። በጂ ቦታ በኤክስ ቦታ 4 ስንከት ፋይናሊ የምናገኘው 14 ይሆናል ማለት ነው። እዚህ ጋር ሌላ ምሳሌ አለን። ማቹን ራሳችሁ መስራት ትችላላችሁ፣ መልሱን አስቀምጬላችኋለሁ። እዚህ ጋር ትንሽ ለየት የሚል ምሳሌ ያለን። እዚህ ጋር ደግሞ ቫሪያብላችን ኬ ነው፣ ግን በኬ ቦታ አስገቡ የተባለው a - 1 ነው ማለት ነው። በኬ ቦታ a - 1 እንከታለን ማለት ነው። f of a - 1
እኩል ይሆናል በኬ ቦታ ኤ ማይነስ ዋን እናስገባለን፣ ስኩዌር እናደርገዋለን። ይሄኛውን ስኩዌር አድርገን ስንሰራው ጀስት ማቱ መስራት ትችላላችሁ። ኤ ስኩዌር ማይነስ ኤ ፕላስ 1 ማይነስ 3 ይመጣል። አሴምብል ስናደርገው ኤ ስኩዌር ማይነስ 2ኤ ማይነስ 2 ይሆናል ማለት ነው ፋይናል ሪዛልታችን። እሺ እዚህ ጋር አንድ ሪሌሽን ሰጥቶናል እና እንድናደርግ የተጠየቅነው ግራፍ የዚህን ሪሌሽን ግራፍ ስሩ ነው የሚለን። ከዛ በተጨማሪ ዶሜን አሬንጅ ተጠይቀናል። ከዛ በኋላ ደግሞ ፋይናሊ ደግሞ ይሄኛው ሪሌሽን ፋንክሽን ነው ወይም አይደለም የሚለውን እናረጋግጣለን ማለት ነው። ሶ የዚህን ሪሌሽን ግራፍ ስንሰራ መጀመሪያ የምናደርገው ነገር የኤክስ ቫልዩ አሳይን እናደርጋለን ማለት ነው። ራንደምሊ ኔጌቲቭ 1 0 1 እና 2ን መውሰድ እንችላለን። ኔጌቲቭ 1 ስንከት የምናገኘው የዋይ ቫልዩ ኔጌቲቭ 1 ነው። 0 ስንከት የምናገኘው የዋይ ቫልዩ 1 ነው። እንደዚሁ ስታስገቡ ራንደምሊ አሳይን ያደረጋችሁትን የኤክስ ቫልዩ ስታስገቡ የምታገኟቸው የዋይ ቫልዩዎች አሉ ማለት ነው። እነኚህን ቫልዩዎች ተጠቅመን ጀስት ፖይንቶችን ድሮ ካደረግን በኋላ እናገናኛቸዋለን ማለት ነው። ላይኖችን ስናገናኛቸው የምናገኘው ግራፍ ይሄንን ይመስላል ማለት ነው። በመቀጠል ዶሜን አሬንጁን እናወጣለን። እዚህ ጋር እንደምትመለከቱት ዶሜን ማለት የኤክስ ቫልዩዎች ናቸው። ይሄኛው ግራፍ ኢንፊኒትሊ ወደ ላይ የሚቀጥል ይሄዳል፣ ወደታችም ኢንፊኒትሊ የወረደ ይሄዳል ማለት ነው፣ የቀነሰ ይሄዳል። ሶ የኤክስ ቫልዩ በቀኝም በግራም በኩል እየጨመረ ነው የሚሄደው። በቀኝ በኩል እየጨመረ ይሄዳል፣ በግራ በኩል እየቀነሰ ይሄዳል። ሊሚት የለውም ግን። ሶ የዚህ ግራፍ ዶሜን ኦል ሪል ነምበር ይሆናል ማለት ነው። እንደዚሁም የሬንጅ ቫልዩ ወይም የዋይ ቫልዩዎችን ቼክ ማለት ትችላላችሁ። ይህ ግራፍ እየጨመረ ሲሄድ የዋይ ቫልዩዎችንም ኢንፊኒትሊ ነው የሚሆኑት፣ ገደብ አይኖረውም። ወደታችም እንደዚሁ እየቀነሰ ሲሄድ ግራፉ የዋይ ቫልዩዎቻችንም እየወረዱ ይመጣሉ ማለት ነው። ሶ የሬንጃችንም ቫልዩ ኦል ሪል ነምበር ይሆናል ማለት ነው። ሶ በዚህ መንገድ ዶሜን ሬንጅ ከግራፉ መሰረት ማውጣት እንችላለን ማለት ነው። ፋይናሊ ይሄ ግራፍ ሪሌሽን ፋንክሽን ነው ወይ የሚለውን ቼክ ለማድረግ ቨርቲካል ላይን ቴስት መጠቀም ትችላላችሁ። እንዳወራ ነው የፈለግንበት ቦታ ቨርቲካል ላይን ድሮ ስናደርግ ይህንን ግራፍ አንድ ጊዜ ብቻ ነው አቋርጦ የሚያልፈው። ሶ for every x value there is exactly y values። ስለዚህ እያንዳንዱን ኤክስ ቫልዩ ስንከት ለአንድ ኤክስ ቫልዩ ኤግዛክትሊ አንድ ዋይ ቫልዩ ብቻ ነው የምናገኘው። ያ ማለት አንድ ኢንፑት ስንሰጠው የሚሰጠን የሆነ አይነት የአውትፑት ቫልዩ ነው ማለት ነው። ስለዚህ ተማሳይ ኢንፑት ቫልዩ ስንሰጠው አንድ የአውትፑት ቫልዩ ብቻ ነው የምንጠብቀው ማለት ነው፣ ለሲስተሞች ለሪል ወርልድ ሲስተሞች ማለት ነው። ሶ ይሄኛው ሪሌሽን ፋንክሽን ነው ማለት ነው። እዚህ ጋር ደግሞ ሌላ ሪሌሽን እዚህ ጋር እንመለከታለን። እዚህ ጋር ትንሽ ኮንፊውዝድ እንዳትሆኑ። እዚህ ጋር ዋይ ብዙ ጊዜ ዋይ ነው የሚሆነው፣ ዋይ ኮሎኒያል ኤክስ ነው የምናደርገው። እዚህ ጋር ግን ላይክ ምንም አይነት ልዩነት የለውም። እዚህ ጋር ኤክስ አድርገን እዚህ ጋር ዋይ አድርገን ላይክ ምንም አይነት ልዩነት የለውም። ምክንያቱም ይሄኛው አውትፑታችን ነው ማለት ነው። ኤክሳችን እዚህ ጋር ዋይ እንደ ኢንፑት ነው ማለት ነው። ብዙም ኮንፊውዝድ እንዳትሆኑ። ሶ ቅድም እንደተናገርነው የኢንፑት ቫልዩ ራንደም እየሰጠነው አይደል? ኢንፑት ቫልዩ ማለት ነው። የዛኔ ኤክስ ነበር ኢንፑታችን፣ አሁን ግን ዋይ ነው። ስለዚህ አሁን ራንደምሊ የኢንፑት ቫልዩዎችንን የዋይን አሳይን እናደርጋለን ማለት ነው። ኔጌቲቭ 2 ኔጌቲቭ 1 0 1 2 ስቲል ኢንፑቱን ራንደምሊ አሳይን ያደረግነው። ሶ እንደዛ ነው የምናደርገው። ኢንፑት ላይ አሁንም ከነዚህ ጋር ዋይ ነው ማለት ነው ኢንፑታችን። የምናገኘው የኤክስ ቫልዩ እነኚህ ናቸው። በዋይ ቦታ እነኚህን ቫልዩ ስናስገባ ማለት ነው እነኚህ እናገኛለን። እነኚህን ግራፋችን ላይ እነኚህን ፖይንቶች ድሮ ስናደርግ እንደዚህ አይነት ግራፍ ነው የምናገኘው። ማገናኘት የሚጠበቅብን ግራፉን ለመስራት አሁን ዶሜን ሬንጅ ማውጣት ቀላል ነው ማለት ነው። ከዚህ በኋላ ዶሜናችን የሚሆነው ከኔጌቲቭ 2 በላይ ያሉት እንዳለ ኤክስ ቫልዩዎች ዶሜናችን ይሆናሉ ማለት ነው። የዚህ ግራፍ ሚኒመም ቫልዩ ግን 2 ነው። እዚህ ጋር ኔጌቲቭ 2 ነው። ከዚህ በላይ ያሉት ኦል ሪል ነምበር የዚህ ግራፍ ዶሜን ይሆናሉ ማለት ነው። ሬንጅ የምንለው ግን የዋይ ቫልዩ ነው ብያቸዋለሁኝ። የዋይ ቫልዩ ይሄኛው ግራፍ ስቲል እየጨመረ ነው የሚሄደው። ስለዚህ ወደ ላይ ይሄኛው ግራፍ እየጨመረ ነው የሚሄደው፣ ወደ ላይ እና ወደታች እየቀነሰ ነው የሚሄደው። ግራፉ ማቆሚያ ስለሌለው ወደ ላይ ወደታችም
ይሄኛው ግራፍ የዚህኛው ግራፍ ሬንጅ ኦል ሪል ነምበር ይሆናል ማለት ነው። ፋይናሊ ይሄኛው ሪሌሽን ፋንክሽን ነው ወይ የሚለውን ማወቅ ነው የሚጠበቅብን። ለማወቅ ቅድም እንደነገርኳችሁ ቨርቲካል ላይን ቴስት መጠቀም ትችላላችሁ። ቨርቲካል ላይን ቴስት ስንሰራ ከአንድ ጊዜ በላይ አቋርጦት ያልፋል። ስለዚህ ይሄኛው ሪሌሽን ፋንክሽን ሊሆን አይችልም ማለት ነው። for every x value except x ከሆነ ኔጌቲቭ 2 ከኔጌቲቭ 2 ውጪ ከዚህኛው ፖይንት ውጪ እያንዳንዱ x ቫልዩ ከአንድ በላይ አውትፑት አለው። there are two y values እያንዳንዱ x ቫልዩ ለምሳሌ እቺኛውን አንድ ፖይንት ውሰዱ። እዚህኛው ፖይንት ላይ የy ቫልዩ እዚህ ከላይ ሊሆን ይችላል 2 ማለት ነው፣ ፖዚቲቭ 2 ሊሆን ይችላል። እንደገና ደግሞ ወደታች እዚህ ጋር ኔጌቲቭ 2 ላይ ሊሆን ይችላል። ስለዚህ እያንዳንዱ x ቫልዩ ከአንድ በላይ የy ቫልዩ አለው ማለት አንድ ኢንፑት ስትሰጡ ሁለት አውትፑት ነው የሚሰጣችሁ ማለት የተለያየ አውትፑት ነው የሚሰጣችሁ ማለት ነው። so the equation x equal to y square minus 2 doesn't represent a function. so ይሄኛው ሪሌሽን ፋንክሽንን አይገልጽልንም ማለት ነው። so ለማስታወስ ያክል vertical line test የሚነግረን if a vertical line is passed over the graph and it intersects the graph in exactly one point, the graph represents a function. አንድን ግራፍ አንድ ጊዜ ብቻ ኢንተርሴክት አድርጎ የሚያልፍ ከሆነ አቋርጦ የሚያልፍ ከሆነ ይሄ ግራፍ ፋንክሽን ነው ማለት ነው። ግን ከአንድ በላይ አቋርጦ የሚያልፍ ከሆነ ከአንድ ጊዜ በላይ ኢንተርሴክት አድርጎት የሚያልፍ ከሆነ ይሄ ግራፍ ፋንክሽን አይደለም ማለት ነው። እዚህ ጋር እነኚህ ምሳሌዎች ማየት ትችላላችሁ። ይሄኛው ግራፍ አንድ ጊዜ ብቻ ነው አቋርጦ የሚያልፈው ቨርቲካል ላይን ስቶ ፋንክሽን ነው። ይሄኛውም ተመሳሳይ ነው፣ ፋንክሽን ነው። እንደዚህ ግራፍ ካለን ከአንድ ጊዜ በላይ አቋርጦት የሚያልፈው ቨርቲካል ላይን ሶ ፋንክሽን አይደለም። እንደዚህ ግራፍም ፋንክሽን ሊሆን አይችልም በፍጹም ከአንድ ጊዜ በላይ አቋርጦት የሚያልፈው። እንደዚህ ግራፍ ፋንክሽን ነው፣ አንድ ጊዜ ብቻ አቋርጦ የሚያልፈው። እንደዚህ ግራፍ ከሆነ ግን ፋንክሽን አይደለም፣ ከአንድ ጊዜ በላይ ይነካዋል ተመሳሳይ ላይ ከሆኑ ማለት ነው። ሶ ይሄንን ይመስላል ስለ ሪሌሽን እና ስለ ፋንክሽን ለማየት ሞክረናል። ይሄ ቪዲዮ ከተመቻችሁ ሰብስክራይብ እንድታደርጉ የኢትዮ ማቴን ሳይንስ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። ለጓደኞቻችሁ ሼር አድርጉላቸው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።